አይፎን ስልካችሁ ላይ ስክሪንሾት ማንሳት የምትችሉባቸውን 3 ጽድት ያሉ መንገዶች ላሳያችሁ። የመጀመሪያው አይፎን ስልካችሁን ጀርባውን ደብል ታፕ ስታደርጉት ልክ እንደዚህ ስክሪንሾት እንዲያነሳላችሁ ማድረግ ትችላላችሁ። ይሄንን ለማድረግ በመጀመሪያ ወደ አይፎን ስልካችሁ ሴቲንግ ትገቡና ወደታች ወረድ ብላችሁ አክሰሲቢሊቲ የሚለውን ትነካላችሁ። ቀጥሎ አሁንም ወረድ ትሉና ከሚመጣላችሁ ምርጫ ተች የሚለውን ትነካላችሁ። በመቀጠል ከሚመጣላችሁ ዝርዝር ወደታች ወረድ ትሉና ባክ ታፕ የምትለዋን አንዴ ትነካላችሁ። ከዛ እንደዚህ አይነት አማራጭ ሲመጣላችሁ እዚህ ጋር ደብል ታፕ የሚለውን ትነኩና ከሚመጡላችሁ ዝርዝሮች ስክሪንሾት የሚለውን ትመርጣላችሁ። ከዚህ በኋላ የስልካችሁን ጀርባ ደብል ታፕ ስታደርጉ ልክ እንደዚህ ስክሪንሾት ያነሳላችኋል ማለት ነው። ሁለተኛውን ከማሳየቴ በፊት ይህን ቪዲዮ ላይክ አድርጋችሁ ጀምሩ። እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ሁለተኛው አሁንም በተመሳሳይ ወደ አይፎን ስልካችሁ ሴቲንግ ትገቡና አክሰሲቢሊቲ የሚለውን ትነካላችሁ። አሁንም በተመሳሳይ ወረድ ብላችሁ ተች የሚለውን አማራጭ ስትነኩ እንደዚህ አይነት ዝርዝር ይመጣላችኋል። ከሚመጣላችሁ አማራጭ የመጀመሪያውን ከላይ ያለውን አንዴ ነካ ታደርጋላችሁ። ቀጥሎ እቺ ኦፍ የነበረችዋን አንዴ ኦን ስታደርጉ እቺ ምልክት የአይፎን ስልካችሁ ስክሪን ላይ ትመጣለች። በመቀጠል እዚህ ጋር ሲንግል ታፕ የሚለውን ትነኩና ከሚመጡላችሁ ዝርዝሮች ስክሪንሾት የሚለውን ትመርጣላችሁ። ከዚህ በኋላ የተለያዩ ነገሮችን እየተጠቀማችሁ ስክሪንሾት ማንሳት ስትፈልጉ እቺኛዋን ምልክት አንዴ ነካ በምታደርጉበት ሰዓት ልክ እንደዚህ ስክሪንሾት ያነሳላችኋል ማለት ነው። ሶስተኛው ደግሞ ብዙ ጊዜ የተለመደ ነው። የስልካችሁን ሳይድ ኪ እና ድምፅ መጨመሪያውን እኩል ያዝ ታደርጉና ቶሎ ትለቁታላችሁ። ከዛ ልክ እንደዚህ ስክሪንሾት ያነሳላችኋል ማለት ነው። እናንተ ከሶስቱ የወደዳችሁትን ኮሜንት ላይ ንገሩኝ። ያልገባችሁ ማንኛውም ጥያቄ ካላችሁም በተመሳሳይ ኮሜንት ላይ ጻፉልኝ።